ስለዚህ ያ የነአስ እባብ የጌታ ምሳሌ ነው። መጽሐፍ ቅዱስ እንዲህ ይላል፣ እነሆ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። እስራኤላውያን ዘጸአት የሆነላቸው ከሞት የተረፉት የነሐሱን እባብ ተመልክተው ነው። እኛ እስራኤል ዘነፍስ የነፍሳችን መዳን የሆነልን አማናዊው መድኃኒት በዓላማ በመስቀል ላይ በተሰቀለው በእግዚአብሔር ልጅ በኢየሱስ ክርስቶስ መድኃኒትነት ነው። መውጣት የሆነልን፣ መዳን የሆነልን፣ መሻገር የሆነልን ከግብፅ ሲኦል ከፈርዖን ዲያብሎስ ከባርነት ቀንበር የተላቀቅነው በእውነተኛው መድኃኒት በቀራንዮ ኮረብታ መስዋዕት በመድኃኔ ዓለም ደም ነው። ክብር ለስሙ ይሁን። ወገኖቼ ለዚህ ነው በነፃነት ልንኖር ክርስቶስ ነፃ አወጣን ተብሎ የተጻፈው። ራሳችንን እናስታውሱ። በነፃነት ልንኖር ከደዌ ከመርገም ከባርነት ነፃ እንድንሆን ያደረገን ያ በመስቀል ላይ የተሰቀለው በዓላማ ላይ የዋለው የቀራንዮ የኮረብታው ላይ መስዋዕት በኢየሱስ ክርስቶስ ደም ነው። ወገኖች አንድ ነገር አስተውሉ። ዛሬም ቢሆን መዳን የምንችለው የበጉን ደም ስንቀበል ነው። ይሄ የተሰዋልንን አማናዊ መስዋዕት የክርስቶስን ስጋና ደም ሳንቀበል ክርስቲያን በመባላችን ብቻ ጽድቅን ማግኘት አንችልም። ከኔ ጋር ናችሁ? እጅግ በሚያሳዝን ሁኔታ የግብፅ ኦርቶዶክሳውያን እኛ የኢትዮጵያ ኦርቶዶክሳውያንን ሲያዩ እጅግ ያዝናሉ፣ ይስቁብናልም። አንዳንዶች በቅዳሴ ሰዓት እነሱ አንዳቸውም እንኳን አይቀሩም፣ ስጋው ደሙ ይቀበላሉ። እኔ በነበርኩበት ለንደን ከተማ ሴንት ማርክ የሚባል የኮፕቲክ ቸርች አለ፣ የቅዱስ ማርቆስ ቤተክርስቲያን። በቅዳሴ ሰዓት ቄስና ዲያቆን ብቻ አይደለም ስጋው ደሙ የሚቀበል፣ ከመጀመሪያው ረድፍ እስከ መጨረሻው ያሉት ሁሉም ተሰልፈው የክርስቶስ ስጋና ደም ይቀበላሉ። አበሾች አንዳንዶች ያስቀድሳሉ እየሄዱ ኮፕቲክ ቸርች ስጋው ደሙ ነው የተቀበይ ስትባል አረን ያልበቃውም ይላሉ። ቄሶቹ ይገረማሉ። ከበቃህ ታዲያ ምን ልታደርግ መጣህ ነው ጥያቄያቸው። እኔ ኃጢአተኛ ነኝ አልቀበልም ይላል ሰው። ጻድቅ ከሆንክ ታዲያ እዚህ ምን ልታደርግ መጣህ ብለው ይጠይቃሉ። ወገኖቼ የተበላሸ አመለካከት አለ በውስጣችን። የጌታን ስጋና ደም መቀበል ያለብን እኛ ኃጢአተኞቹ ነን። ንስሐ ገብተን ጻድቃን ከሆንማ ምን አመጣን? እኔ ንጹህ ነኝ ካልንማ ምን አመጣን? እኔ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁ ነው ያለው ጌታ። የክርስቶስ ስጋና ደም ለበሽተኞች እንጂ ለጤነኞች አይደለም። ጌታ ምንድን ነው ያለው? በሽተኞች እንጂ ጤነኞች ባለመድኃኒት ያስፈልጋቸውን ያለው። ስጋው ደሙ ሲሰጥ በየቅዳሴው ላይ እንመለከታለን። ሕፃናት ናቸው የሚጋፉት። እድሜያቸው ኦቨር የሆነው ሽማግሌና አሮጊቶች ናቸው የሚሰለፉት። ወጣቱ ምን ትጠብቃለህ? ጎልማሶች ምንድነው የምትጠብቁት? እርግጠኛ ናችሁ እንዴ 2 ዓመት እንደምትኖሩ? ከእንግዲህ ጋራንቲ ናችሁ 5 ዓመት እንደምትኖሩ? በኮቪድ ስንት ሰው ያጣሉ? ስንት እቅድ የነበራቸው ለመኖር ስንት ፕላን ይነድፉ የነበሩ ሰዎች አይደሉም እንዴ ኮቪድ ከመካከላችን ጠርጎ የወሰዳቸው? እኛ ጻድቃን ስለሆነ አይደለም የቀረነው። እግዚአብሔር የንስሐ ዘመን እየሰጠን ነው ወገኖቼ። በቅድስናችን አይደለም ዛሬ የቀረነው። እግዚአብሔር የንስሐ ዘመን እየሰጠን ነው፣ እንጠቀምበት። ከ30 በላይ ኢትዮጵያውያን ናቸው ለንደን ላይ በኮቪድ አደጋ የሞቱት። እዚህማ ብዙዎች እንዳለቁ ሰምተናል ወገኖቼ። ምራቅትን ብሎን የምንሞት ብዙዎች ነን። ዛሬ መንገድ ላይ ምን እንደሚጠብቀን አናውቅም። የዛሬ ሳምንት ምን እንደምንሆን አናውቅም። ኪሳችን ያለውን ገንዘብ አንተማመን። የዛሬ ጤንነታችን እርግጠኞች አይደለንም አመት እንደሚያኖረን። ድልዋኒ ክሙን በሩ
ጌታ የነገረን ይሄንን ነው። ተዘጋጅታችሁ ኑሩ። ሞት ሌባ ነው፣ ድንገት ይመጣል። መቼ እንደሚወስደን መቼ እንደምንነጠቅ አናውቅም። በክርስቶስ ፊት ምን ይዘን ነው የምንቆመው? የተጣላን እንታረቅ፣ የቀማነው ካለን መልስ፣ የተኳረፍን ሰዎች ይቅር ለእግዚአብሔር እንባባል። ለየትኛው ዕድሜ፣ ለየትኛው ኑሮ፣ ለየትኛው ዘመን በውስጣችን ክፋት ያለብን ሰዎች ካለን አውጥተን እንጣል። ወደ ክርስቶስ ሥጋና ደም በንስሐ እንቅረብ። ዘጸአት ይሆንልናል። የዛኔ ከኃጢአት ባርነት፣ ከዲያብሎስ እጅ፣ ከሲኦል ፍርድ ነፍሳችን ነፃነትን ማግኘት የምትችለው በክርስቶስ ኢየሱስ ደም ብቻ ነው። ወደሙ ለኢየሱስ ያነጻአንም ኩሉ አጣዊነ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ እስቲ ከኔ ጋር በሉት። የኢየሱስ ክርስቶስ ደም በሉ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ክብር ለአምላካችን ይሁን። የሚጸየፈው ኃጢአት የለም። ጌታ ከሚስትህ ውጪ አመንዝረሃል፣ ከባልሽ ውጪ በኃጢአት ወድቀሻል፣ ጽንስ አስወርደሻል፣ ነፍስ ገለሃል፣ ሰርቀሃል፣ ዋሽተሃል፣ በድለሃል፣ በብዙ ነውር ውስጥ አልፈሻል፣ ድራግ ተጠቃሚ ነበርክ፣ ሰክረሃል፣ ናይት ክለብ ትጨፍሪ ነበር። እግዚአብሔር በማይከብርበት ነውር ውስጥ አልፈናል። በጥጦስ ያልጨከነ ጌታ ባንተ አይጨክንም። በቀኝ የተሰቀለውን ወንበዴ ያጸደቀ አምላክ አንተን ወደ ሲኦል አይወረውርህም። በቀኝ የተሰቀለው ወንበዴ ነፍሰ ገዳይ ነበር። በቀኝ የተሰቀለው ወንበዴ ቋንጃ ቆራጭ ነበር። ዘመኑን ሙሉ እጁን በሰው ደም ነክሮ የሚኖር ሽፍታ ነበር። በመስቀል ላይ የተሰቀለውን ጌታ አየ። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት እንደ ቆሎ ሲረግፉ፣ አለት ሲሰነጣጠቅ፣ ሙታን ከመቃብር ሲነሱ በእውነት የእግዚአብሔር ልጅ ነህ ተዘከረኒ እግዚኦ በውስተ መንግሥትከ አለ። አቤቱ በመንግስት አስበኝ፣ እኔ ደም አፍሳሹን፣ እኔ ኃጢአተኛ በደለኛውን በመንግስት አስበኝ አለ። አማን አማን ብለከ ወአንተ ተቀድሞ ለአዳም በዊሆ ውስተ ገነት። እውነት እውነት እልሃለሁ አለ ጌታ፣ ከአዳም ቀድመህ ገነት የምትገባው አንተ ነህ አለው። ክብር ለስሙ ይሁን። ቀድሞ ገባ። ዘጸአት ሆነለት፣ ነፃ መውጣት ሆነለት፣ ከሲኦል ነፃ መውጣት ሆነለት። በክርስቶስ ስም ከዲያብሎስ እስራት ነፃ መውጣት ሆነለት። ወደ እግዚአብሔር መንግስት ወራሽ ሆነ። ይሄን እድል ማግኘት ከፈለግሽ እናቴ በክርስቶስ ደም ነፃ መውጣት ነውና ወደ ስጋው ደሙ እንቀበል። በቤተ መቅደስ የሚቆረሰው ስጋና የሚፈሰው ደም በዕለተ ዓርብ ከፈሰሰው ስጋና ደም ጋር ህብረት የምንፈጥርበት ሱታፌ የምናደርግበት አማናዊ የኢየሱስ ክርስቶስ ስጋና ደም ነው። ይህንን ስጋና ደም በቤተ መቅደስ ስንቀበል በዕለተ ዓርብ የፈሰሰውን ደም እየጠጣን ነው። በቤተ መቅደስ የሚፈተተውን ስጋ ስንበላ በዕለተ ዓርብ የተሰዋውን ስጋ እየበላን ነው ያለነው። ሊቁ ቅዱስ ዮሐንስ አፈወርቅ አኮ ዘንሰው መሳይተ ካልአ ከመሊቀ ካህናት አላክ ያውን ሰው በጽድቅ። እኛ ዛሬ በቤተ መቅደስ የምንሰዋው መስዋዕት እንደ ሊቀ ካህኑ ያለ መስዋዕት አይደለም፣ ራሱ ክርስቶስን ነው የምንሰዋው። አየህ፣ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ካህኑ በታቦቱ ላይ የሚፈትተው ህብስትና ወይን ከአማናዊው ከቀራንዮው ደም ጋር ህብረት የምትፈጥርበት አማናዊ ደም ነው። ያ ስጋ ከቀራንዮው መስዋዕት ጋር ህብረት የምትፈጥርበት አማናዊ የክርስቶስ ስጋ ነው። ይሄን ስትቀበል ነው ከዛኛው ጋር ህብረት አግኝተህ ነፃነትን የምታገኘው። ጌታ ሁላችን ለስጋው ደግሞ ክብር ያብቃል። ስለዚህ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ እንዲድን የእግዚአብሔር ልጅ ኢየሱስ ክርስቶስ ይሰቀል ዘንድ ይገባዋል ብሎ ራሱን መስዋዕት አደረገ።
እስራኤላውያን ዘጸአት ሞት የሆነላቸው ያንን የነሐሱን እባብ ተመልክተው ነው። በተሰቀለው የነሐስ እባብ ድምጽ ነው ርስታቸውን ለመውረስ ፈውስና ጤና የሆነላቸው። ወገኖቼ ፈውሳችን ክርስቶስ ነው። ረፍታችን ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ነው። እኔ አንዳንድ ጊዜ ይሄ የጌታ ነገር ውስጣችን የገባ አይመስለኝም። አንዳንዶቻችን ይሄ አልበቃውም የምንለው ብቻ ሳይሆን ወደ ስጋውና ደሙ ይሄ ገና ነኝ የምንለው ብቻ ሳይሆን የጌታ የሞቱ ነገር የገባን አልመሰለኝም። የስቅለቱ ነገር የገባን አልመሰለኝም። የክርስቶስ ፍቅር ቢገባን፣ የክርስቶስ ሕማሙ ቢገባን፣ የክርስቶስ ቤዛነቱ ቢገባን ከክርስቶስ ስጋና ደም አልለይም ባልን ነበር። መጽሐፍ ቅዱስ ምንድን ነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይሞት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል ዮሐንስ 3:16 ላይ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ገብቶናል? ዓለሙ በእርሱ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከውም። ደሙ መዳኛችን ነው። ስጋው መዳኛችን ነው። የምንጨነቅበት አይደለም፣ የምንፈራው አይደለም፣ የምንደነግጥበት አይደለም። እምንድንበትን ነው እግዚአብሔር የልጁን ስጋና ደም የሰጠን። በእርሱ የሚያምን ሁሉ እንዲድን እግዚአብሔር አንድያ ልጁን ሰጠ። እስከ መስቀል ሞት ድረስ እንዲሁ ወደደን። የምንወደድ ሆነን አይደለም፣ የሚወደድ ነገር ተገኝቶብን አይደለም። እግዚአብሔር ግን እንዲሁ ወደደን። ክብር ለስሙ ይሁን። ይሄ እኮ ታላቅ ፍቅር ነው። አንተ ሰውን የምትወደው እኮ ወይ ገንዘብ ሰጥቶህ ነው። ሰውን የምትወጂው እኮ የተለየ ፍቅር ሲያሳይሽ ነው። አመፀኞች ሳለን፣ በደለኞች ሳለን እግዚአብሔር በልጁ ሞት ነው የታረቀን። እኛ ከፍለን አይደለም፣ እሱ መስቀል ላይ ዋጋ ከፍሎልን የታረቀን። እኛ አድርገንለት አይደለም፣ እሱ ሆኖልን ነው ከኛ ጋር እርቅን ያደረገልን። ሁሉ በድለዋል፣ የእግዚአብሔርን ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም በደሙ የሆነ ማስተስሪያ አድርጎ እግዚአብሔር አቆመው። ሮሜ 3:23 ላይ እያንዳንዷን ቨርዥን ልብ ብለህ አስተውል ወንድሜ። ሁሉ በድለዋል። ነገደ ሴም፣ ነገደ ካም፣ ነገደ ያፌት፣ የአዳም ዘር በሙሉ ሔዋናውያን በሙሉ እግዚአብሔርን በድለዋል። የእግዚአብሔርን ክብር ጎሏቸዋል። ጽድቃችን እንደ መርገም ጨርቅ ተቆጥሮብን ነበር። ብንጮህ ማንሰማ፣ መስዋዕት ብናቀርብ የማንጸድቅ አይደለም። ነውራችን ጽድቃችን እንደ መርገም ጨርቅ የተቆጠረብን ሰዎች ነበር። የእግዚአብሔርን ክብር ጎሏቸዋል። ነገር ግን አለ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እግዚአብሔር እሱ በደሙ የሆነ ማስተስሪያ አድርጎ አቆመው። አንድ ጊዜ የፈሰሰው ደም ለዘላለም ነው። አንድ ጊዜ የሞተው ለዘላለም መዳኛችን ሊሆነን ነው። አንድ ጊዜ የተሰዋው መስዋዕት ለዘላለም መጽደቂያችን ነው። ክብር ለስሙ ይሁን። እስቲ ከኔ ጋር በሉት፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እሱንም እግዚአብሔር በደሙ የሆነ ማስተስሪያ አድርጎ አቆመው። ገብቶናል? ሮሜ 3:23 በደሙ የሆነ ማስተስሪያ አድርጎ አቆመው። ዛሬ መጽደቂያችን የክርስቶስ ደም ነው። መዳኛችን አንድ ጊዜ የፈሰሰው ደም ነው።
አንድ ጊዜ